እሺ ጤና ይስጥልኝ እንኳን በሰላም ድጋሚ ተገናኘን። በዛሬው ፕሮግራማችን ደግሞ ይሄን ሞዴል አንዳንድ ማብራሪያ ገለጻ አደርግላችኋለሁ። ይሄ ሞዴል እንግዲህ S6 ይባላል ወይም ደግሞ T2 የሚባለው የኢቮልቭ ቢዝነስ ግሩፕ የሚያስመጣቸው ባጃጅ ነው። ይሄ እንደምታዩት እንግዲህ ከመሬት ከፍታው ወደ 33 ሴንቲሜትር ነው። ይሄ ለተለያዩ የሀገራችን ሁኔታ እንዳስፈላጊነቱ ማሽከርከር እንችላለን። ሌላው እዚህ ጋር እንደምታዩት የራሱ የኋላ የተሳፋሪ በር አለው። እንደገና ባለ 5 ብሎን የሚመረጥና ጥሩ የመያዝ አቅም ያለው ብሎኖች አሉት። ከዛ በተረፈ ደግሞ መጋጫ፣ የቻርጅ ማድረጊያ ቦታዎች እንዲሁም ደግሞ የራሱ የሆነ የኤሌክትሪክ እቃ ክፍሎች ያሉት መሆኑንና እነኚህ ሴፍቲያቸውን የጠበቁ የዋይሪንግ ወይም የገመድ አዘረጋጋ ያላቸው መሆኑን እንደገና የኋላ መብራቶች ደግሞ የራሳቸው የሆነ ከአደጋ መከላከያ ያላቸው መሆኑን ለመግለጽ ነው። ሌላ እዚህ ጋር እንደምናየው የራሱ የሆነ በዝናብ ጊዜ በአቧራ ጊዜ ተጨማሪ ዘርግተን መጠቀም እንችላለን። የራሱ የሆነ ትልቅ ስፖኪዮ ወይም የኋላ መመልከቻ ያለው ነው። ሌላው ደግሞ የእቃ መጫኛ በተጨማሪ ኮርኒሱ የተሻለ ብረት የተሰራ ስለሆነ ለተለያዩ ትናንሽ ተሳፋሪዎችን እቃ የምንጭንበት ቦታ ያለው ነው ማለት ነው። እሺ ወደ ውስጥ ያለውን ገብተን እናያለን። አንዳንድ ነገር ገለጻ አደርግላችሁ። እንግዲህ እንደምታዩት ነው። በጣም ሰፊና ምቹ የሆነ ተሽከርካሪ ባጃጅ ነው። ለሹፌሩ በደንብ ፊዚካሊ ተቀምጦ እንዲያሽከረክር የሚያስችሉት ናቸው። በውስጡ የቬንቲሌሽን አገልግሎት የሚሰጥ ነው። ይሄው እንደምታዩት ከፍተኛ ሙቀት ባለባቸው የሀገራችን ክፍሎች ማቀዝቀዣ ይኖረዋል። የውስጥ መብራቶች አሉት። ዳሽቦርዱ እንደዚህ በሚስብ ሁኔታ የተሰራ ነው። የውሃ ኮዳዎች ማስቀመጫ፣ እንደገና ደግሞ እዚህ የሞባይል ማስቀመጫ ያለው። ከዛም በተጨማሪ ደግሞ የባትሪ ማኔጅመንት ሲስተም ወይም የባትሪ ሜትሪንግ ሲስተም አገልግሎት ይሰጠናል። እንደምታውቁት ይህን ተሽከርካሪዎች አብዛኛው ወጣቶች የሚይዙ ስለሆነ የሚዲያ አገልግሎት አለው። ይሄም የብሉቱዝ ሜሞሪ ካርዶች ተጠቅሞ አገልግሎቱን ይሰጣል ማለት ነው። 2 ትላልቅ ስፒከሮች ከግራና ከቀኝ ያሉት። ቦታው ሰፊ ነው። ምንጣፍ አለው። ለእግር መንቀሳቀሻ ምቹ የሆነ ተሽከርካሪ ነው ማለት ነው። ሌላኛው ደግሞ የኋለኛ ክፍሉን እንመልከት። ይሄ በር እንደምታዩት የራሱ መቆለፊያና መዝጊያ ያለው። በተጨማሪ እንግዲህ ለኋላ ለሚቀመጡ ተሳፋሪዎች በተጨማሪ የእቃ ማስቀመጫ ቦታዎች ያው እዚህ ጋር እንደምታዩቸው የተለያዩ እቃዎችን በዚህ በክፍሎች ውስጥ ማስቀመጥ እንችላለን። ከዛ በተጨማሪ ደግሞ ይሄ ተሽከርካሪ እንደምታዩት ሰፊና ለተጠቃሚዎች በቂ የእግር መዘርጊያ ቦታ ያለው ምቹ የሆነ እንዲሁም በተጨማሪ ደግሞ የራሱ ንጹህ የሆነ ከኮርኒስ ያለው መሆኑንና እነኚህን ሁሉ ያሟላና ምቹ የሆነ ከብረት የተሰራ አመታዊ ወጪ የሌለው የሸራ እልቂት ምናምን የማያሰጋው ተሽከርካሪ መሆኑን ስፋቱንም እንደምታዩት ነው ማለት ነው። ስለተከታተላችሁ አመሰግናለሁ። ኮሜንት ካለ በማንኛውም ሰዓት ማቅረብ ትችላላችሁ። ከዛ በተረፈ ደግሞ ስለ ቴክኒካል ሁኔታ ኢትዮ ኢቪ በሚለው የዩቲዩብ ቻናላችን ላይ ገብታችሁ ስለ ኤሌክትሪክ ተሽከርካሪዎች አጠቃላይ እውቀት እንድታገኙ ጋብዛለሁ። አመሰግናለሁ።